የእግዚአብሔር ልጆች እግዚአብሔር መሐሪ ነው እንጂ እግዚአብሔር ይቅር ባይ ነው እንጂ በዚህ ዘመን ሰላም ጠፍቷል። በዚህ ዘመን ፍቅር ቀዝቅዟል። በዚህ ዘመን አንድነታችን ጥያቄ ውስጥ ገብቷል። ወደ ራሳችን ልንመለስ ልናስተውል ይገባል። በአንዳንድ ግለሰቦች፣ በአንዳንድ ባለስልጣኖች፣ በአንዳንድ ጥቅም ፈላጊዎች የንጹሃን ደም በአንድም በሌላም እየፈሰሰ ይገኛል። ስለዚህ ወደ ራሳችን ተመልሰን የሰውን ማንነት ተመልክተን እኔ ለመደረግ የሌለበትን ነገር በባልንጀራ ላይ አታድርግ ነውና የሚለው የእግዚአብሔር ልጆች፣ አዎ ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። ወደ አንድነት መንገድ መምጣት ይጠበቅብናል ማለት ነው። የሕዝብን ስብራት በጥቂቱ ይፈውሳሉ። ሰላም ሳይሆን ሰላም ሰላም ይላሉ ብሎ ነቢዩ ኤርምያስ በዚህ በትንቢተ ኤርምያስ ምዕራፍ 6 ቁጥር 14 ላይ ተናግሯል። የእግዚአብሔር ልጆች ሰላም ሳይሆን ሰላም ሰላም ይላሉ፣ ሕዝቡን ያታልላሉ፣ ሕዝቡን ያሞኛሉ። ጦርነቱ እያለ ደም መፍሰሱ እያለ ጦርነቱ በየቦታው ተንሰራፍቶ ተዛምቶ እያለ አዎ አንዳንድ ባለስልጣኖች ለሆዳቸው ያደሩ ሆዳቸው ክብራቸው የሆነ ከእግዚአብሔር ትእዛዝ የራቁ በኃጢአት የተዋጡ ሕሊናቸውን ለገንዘብ ለስልጣን የሸጡ ባለስልጣኖች አዎ ሕዝቡን ለማሞኘት በአንድም በሌላም መንገድ ሰላም ሳይሆን ሰላም ሰላም ይላሉ። ስለዚህ የእግዚአብሔር ልጆች ሰላም ሳይሆን ሰላም ሰላም ማለቱ ሳይሆን የሚጠቅመው ወደ ሰላም መንገድ መምጣት፣ ወደ አንድነት መንገድ መምጣት፣ ወደ ፍቅር መምጣት፣ ይቅር መባባል፣ ከጦርነት አስተሳሰብ መውጣት ይጠበቅብናልና ከዘረኝነት አስተሳሰብ ማምለጥ መውጣት ይጠበቅብናልና የእግዚአብሔር ልጆች ሰላም ሰላም ስላልን ብቻ ሰላም ይመጣል ብለን የምናስብ ከሆነ ተሳስተናል ማለት ነው። በተሰበረ ልብ ወደ እግዚአብሔር ተመልሰን በይቅርታ በምህረት በንስሐ ተመልሰን አንድነታችንን እንደ ቀደሙት አባቶች መመለስ ይጠበቅብናል ማለት ነው። የእግዚአብሔር ልጆች እስቲ ሰላም ስንሆን ምን እናገኛለን ብለን 1-3 ነጥቦችን እንመልከት። ሰላም ስንሆን፣ ፍቅር ስንሆን፣ አንድነት ስንሆን ምን እናገኛለን ብለን ስንመለከት በአንደኛ ደረጃ በሰላም ወጥተን በሰላም እንገባለን። በሰላም ወጥተን በሰላም እንገባለን። ሰላምን ወደኛ ካመጣን፣ እጃችንን ለሰላም ከዘረጋን፣ እጃችንን ለይቅርታ ከዘረጋን
እጃችንን ለአንድነት ከዘረጋን ይቅር ከተባባል፣ አዎ የእግዚአብሔር ልጆች በሰላም ወጥተን በሰላም እንገባለን ማለት ነው። ሰላም ለኩልክሙ ስለሚል የእግዚአብሔር ቃል ሰላም ለሁላችሁ ይሆን። ለኢትዮጵያ ሰላም ይሆን፣ ለአፍሪካ ሰላም ይሆን፣ ለዓለም ሕዝቦች ሰላም ይሆን፣ ለእንስሳቱ ለሐዋርያቱ ሰላም ይሆን ብሏልና እግዚአብሔር። ሰላም ስንሆን በሰላም ወጥተን በሰላም እንገባለን። ቅዱስ ጳውሎስ በዚህ በሮሜ መልእክቱ ምዕራፍ 12 ቁጥር 8 ላይ እንዲህ ይለናል፣ ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ብሎ ተናግሮልናል ወይም ጽፎልናል ማለት ነው። ቅዱስ ጳውሎስ እግዚአብሔር ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ፣ ይቅር ተባባሉ፣ ከጦርነት ከዘረኝነት አስተሳሰብ ተለዩ፣ ትእዛዙን ፈጽሙ። የሰላም የፍቅር የበረከት አምላክ ወደ መንደራችን ወደ ሀገራችን ወደ ዓለማችን እንዲመጣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሎ ቅዱስ ጳውሎስ ተናግሮናል ማለት ነው። ሰላም እንዲሆን ከፈለግን በምድራችን ላይ አንድነት እንዲነግስ ከፈለግ የእግዚአብሔር ልጆች ዘር ሳንለይ ጎሳ ሳንል በጎጣ ሳንከፋፈል፣ አዎ ክፋት ምቀኝነትን ጥለን ከአድመኝነት አስተሳሰብ ወጥተን ሁሉም የአዳም ዘር ነው ብለን ከሁሉም ጋር በሰላም መኖር ይጠበቅብናል ማለት ነው። እግዚአብሔር ልጆች የዛን ጊዜ እግዚአብሔር የምሕረት ዓይኖቹን የፍቅር እጆቹን ልኮ በምድሪቱ ላይ ሰላምን ያሰፍናል። በምድሪቱ ላይ ምሕረቱን በረከቱን ያወርዳል። የእግዚአብሔር ልጆች ሰላም እንድንሆን የእርሱ መልካም ፍቃድ ይሆንልን። በሁለተኛ ደረጃ ሰላም ስንሆን ምን እናገኛለን ስንል እንረጋጋለን። የእግዚአብሔር ልጆች እኛ በቀና ልብ በተሰበረ ልብ በበጎ ሕሊና ወደ እግዚአብሔር ተመልሰን ይቅር ተባብለን ለሰላም እጃችንን ካነሳን፣ አዎ የእግዚአብሔር ልጆች ኢትዮጵያ ትረጋጋለች፣ አፍሪካ ትረጋጋለች፣ ዓለም ትረጋጋለች። የእግዚአብሔር ልጆች ሰው በሰላም ወጥቶ በሰላም መግባት ይችላል ማለት ነው። እግዚአብሔር ልጆች በዚህ ዘመን ነጋዴው ነግዶ በሰላም ወደ ቤቱ መመለስ አቅቶታል። በዚህ ዘመን ተማሪው ተምሮ ወደ ቤቱ መመለስ አቅቶታል። በዚህ ዘመን የመንግሥት ሠራተኛው ሥራውን በሰላም በፍቅር አከናውኖ ወደ ቤቱ መመለስ አስግቶታል። ሊታሰብበት ይገባል ማለት ነው። የእግዚአብሔር ልጆች ሁላችንም በይቅርታ በፍቅር በአንድነት የሰላምን ዋጋ አውቀን ተረድተን በኢትዮጵያም በአፍሪካም በዓለም ሁሉ ሰላም እንዲሰፍ የበኩላችንን ጥረት ማድረግ ይገባናል ማለት ነው። ሰላምም ማምጣትም ማደፍረስም የሚቻለው ሰው ነውና እግዚአብሔር አንዴ ሰላሙን ፍቅሩን ሰጥቶናልና ሰላማችንንም
እግዚአብሔር አንዴ ሰላሙን ፍቅሩን ሰጥቶናልና ሰላማችንንም ማምጣትም ማወክም የምንችለው እኛው ነንና እያንዳንዳችን ግለሰቦች ራሳችንን አጽድተን ወደ ራሳችን ተመልክተን ይቅር ተባብለን ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። በዚህ በማርቆስ ወንጌል ምዕራፍ 9 ቁጥር 50 ላይ እንዲህ ይለናል እግዚአብሔር፣ በነፍሳችሁ ጨው ይግባ፣ እርስ በርሳችሁ ተስማሙ ብሎ በወንጌላዊው ቅዱስ ማርቆስ ላይ አድሮ ተናግሮናል ማለት ነው። በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ ብሎ ተናግሮናል ማለት ነው። እግዚአብሔር የሰላም አምላክ እንጂ የውከት አምላክ ስላልሆነ እርስ በርሳችን እንድንስማማ ስለሚፈልግ በአንድነት በፍቅር እንድንኖር ስለሚፈልግ የእግዚአብሔር ልጆች ምድራችን እንድትረጋጋ ትውልዱ በሰላም ወጥቶ በሰላም እንዲገባ እርስ በርሳችን መስማማት ይኖርብናል ማለት ነው። እርስ በርሳችን ስንስማማ አሁን የምንሰማው ጦርነት፣ አሁን የምንሰማው ስደት፣ አሁን የምናየው የምንሰማው ደም መፍሰስ ይቆማል ማለት ነው። እግዚአብሔር ለምን? እግዚአብሔር የሰላም አምላክ ነውና፣ እግዚአብሔር የፍቅር አምላክ ነውና፣ እግዚአብሔር የይቅርታ አምላክ ነውና። ስለዚህ እርስ በርሳችን ሰላም ከሆን መንደራችን ሰላም ይሆናል፣ ቤታችን ሰላም ይሰፍናል፣ ሀገራችን ኢትዮጵያ ሰላም ትሆናለች፣ አፍሪካ ሰላም ትሆናለች፣ በዓለም የሚንቀሳቀሱት ሕዝቦች ሰላም ይሆናሉ ማለት ነው የእግዚአብሔር ልጆች። ስለዚህ እርስ በርሳችን መስማማትና ወደ ሰላም መንገድ መምጣት ይጠበቅብናል ማለት ነው። ወንጌላዊው ሉቃስም በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው ሁሉ ይሁን ብሎ ተናግሯል ማለት ነው የእግዚአብሔር ልጆች። ስለዚህ በምድር ላይ ሰላም እንዲሆን ለሰዎችም ሰላም እንዲመጣ የሰው ልጅ በሰላም በፍቅር እንዲኖር እንዲመላለስ ከፈለግን የሰላም እጃችንን ማንሳት ይገባናል ማለት ነው። ከሁከት፣ ከዘረኝነት፣ ከደም አፍሳሽነት መለየት ይጠበቅብናል ማለት ነው የእግዚአብሔር ልጆች። ይህንን ስናረግ እግዚአብሔር ከአርያም እጆቹን ይልካል፣ አረጋጊ መላእክትን ይልክልናል፣ ሰላሙን፣ ፍቅሩን፣ አንድነቱን ይሰጠናል፣ በረከቱን፣ ጸጋውን ያድለናል ማለት ነውና ስለዚህ ምድራችን ላይ ሰላም እንዲሰፍ፣ ምድራችን ላይ ፍቅር እንዲሰፍ፣ ሕዝቡ በሰላም ወጥቶ በሰላም እንዲገባ እንዲረጋጋ ከፈለግ እጃችንን ለሰላም ማንሳት ይጠበቅብናል ማለት ነው የእግዚአብሔር ልጆች። በሶስተኛ ደረጃ ሰላም ስንሆን ምን እናገኛለን ብለን ስናይ በዓለም ሰላም ይሰፍናል። በሶስተኛ ደረጃ በዓለም ሰላም ይሰፍናል ማለት ነው። ምን ስናገኝ የእግዚአብሔር ልጆች? አዎ ሰላም ስንሆን፣ ፍቅር ስንሆን፣ አንድነትን ስንፈጥር፣ ስንተሳሰብ በዓለም ላይ ሰላም ይሰፍናል ማለት ነው። በመጀመሪያ ደረጃ
በሰላም ወጥተን በሰላም እንገባለን ብለናል። በሁለተኛ ደረጃ ሕዝቡ ይረጋጋል ብለናል። በሦስተኛ ደረጃ በዓለም ላይ ሰላም ይሰፍናል ማለት ነው። እግዚአብሔር ለዓለማችን ሰላሙን ያምጣልን፣ አንድነቱን መተሳሰቡን ያውርድልን፣ በረከቱን ያብዛልን። የእግዚአብሔር ልጆች በዓለም ላይ ሰላም እንዲሆን ሁላችንም እጃችንን ለሰላም አንስተን በጾም በጸሎት በምስጋና እንድንተጋ ያስፈልጋልና የእግዚአብሔር መልካም ፍቃድ ይሆንልን። የእግዚአብሔር ምሕረቱ ቸርነቱ ፍቅሩ አያልቅምና ያልጠፋነው ከእግዚአብሔር ምሕረት የተነሳ ነውና የእግዚአብሔር ልጆች ከክፋት ርቀን ከዘረኝነት አስተሳሰብ ወጥተን በእምነት በሃይማኖት ጸንተን የቀማነውን መልሰን የበደልነውን ይቅር ብለን ያጠፋነውን ምሕረትን አድርገን ይቅር ተባብለን በንስሐ ሕይወት ተመላልሰን በሕይወት እንድንኖር የእግዚአብሔር መልካም ፍቃድ ይሆንልን። በመጨረሻ እግዚአብሔር እንዲህ ይለናል፣ እኔ የሰላም የፍቅር የበረከት አምላክ ነኝና ወደ ሰላም ተመለሱ፣ ፍቅርን አንድነትን ልበሱ ይለናልና እጃችንን ለሰላም ለፍቅር ለአንድነት እንድንዘረጋ የእርሱ መልካም ፍቃድ ይሆንልን። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እንዲህ ይለናል፣ ሰላምን እልክላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለምና የእግዚአብሔር ልጆች እግዚአብሔር የሚሰጠን ሰላም የሰላም የፍቅር የበረከት ነውና የሐሰት ሰላም ሳይሆን የክህደት የመለያየት ሰላም ሳይሆን የፍቅር የበረከት ሰላም ነውና የሚሰጠን በሰላም በፍቅር ኖረን በይቅርታ ተመላልሰን ለኢትዮጵያ ለአፍሪካ ለዓለም ሰላም ነግሶ እንዲኖር የእግዚአብሔር በጎ ፍቃድ ይሆንልን። የትምህርታችን ርዕስ ለክፉዎች ሰላም የላቸውም ይላልና ከክፋት ርቀን ከምቀኝነት ተለይተን ከዘረኝነት አስተሳሰብ ከደም አፍሳሽነት አስተሳሰብ ተለይተን በሰላም በፍቅር እንድንኖር የእርሱ መልካም ፍቃድ ይሁንልን። የእናታችን አማላጅነት የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ረድኤት በረከት በእኛ ላይ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።